አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ የምንሰራው ዳቦ ነው የምንጋግረው ማለት ነው። ዳቦ እንደ ሽልም ዳቦ ነገር እንደ አምባሻ ነገር ነው የምንጋግረው ማለት ነው። ተከታተሉኝ። ላይክ ሰብስክራይብ እያደረጋችሁ ተከታተሉኝ። ወደ አሰራሩ እንሄዳለን ማለት ነው። እና ይህን የመሰለ ዳቦ ጋግረናል ማለት ነው። ውስጡ ፍትፍት ያለ ነው። ወደ አሰራሩ እንሂድ። እዚህ ጋር ቤኪንግ ፓውደር፣ ካሜራ፣ ጨው አድርጌያለሁ ማለት ነው። እንደዚህ ሁሉ ነገር አደራርጌያለሁ። አሁን ዱቄቴን ነው የማደርገው ማለት ነው። እዚህ ጋር የሚበቃኝን ያክል ዱቄት አደርጋለሁ። ከዛ አቦካለሁ ማለት ነው። በአንድ እጄ ካሜራ ይዤ ነው እያቦካሁ ያለሁት። እና እንደዚህ እያደረኩኝ ያቦካሁ ነው ማለት ነው። ተከታተሉኝ። እንደዚህ አድርጌዋለሁ። በጣም እሽት አድርጌዋለሁ ማለት ነው። መታሸት አለበት እንዲያምርና እንዲነፋ ማለት ነው። እንደዚህ አድርጌ በደንብ እሽት አድርጌዋለሁ። አሁን እንደዚህ አድርጌ ከድኔ አስቀምጠዋለሁ ማለት ነው። ሲቦካ እንገናኛለን። እንደዚህ አድርጌዋለሁ ማለት ነው። እና በኋላ እንገናኝ ሲቦካ ዘርጌ ከድነዋለሁ ማለት ነው። እስከዛ ላይክ ሰብስክራይብ አድርጉ፣ አበረታቱኝ ማለት ነው። እዚህ ጋር አሁን ቦክቷል ማለት ነው። ግን ይብካ እንጂ ይቀረዋል ማለት ነው። እመልሰውና ከዛ ደግሞ አንድ ቦካት ይቀረዋል ማለት ነው። ትንሽ ይቀረዋል መውካት። ከዛ እንደዚህ መልሰውና አንድ ቦካት ይቀረዋል ማለት ነው። ትንሽ ስለሚቀረው መልሼ ደግሞ እንደዚሁ ከድኔ ማስቀመጥ አለብኝ ማለት ነው። በደንብ እንዲቦካ እና ስጋግር ደግሞ በዳግመኛ እንገናኛለን። አዎ እንደዛ አያችሁ ትንሽ ይቀረዋል መውካት ማለት ነው። አሁን እዚህ ጋር ቦክቷል፣ ሁለተኛው ቦክቷል ማለት ነው። አሁን ወደ መጋገር ነው የምንሄደው። የመጋግረው በዚህ ነው ማለት ነው። መጀመሪያ እሳት ላይ አልጥደውም። ዘይት እቀባውና ሊጡን አሰፋለሁ ማለት ነው። በደንብ እንደዚህ ስፍት አድርገዋለሁ በስሱ ሙሉ በሙሉ ማለት ነው። ከዛ እዚሁ ላይ ነው የምሸልመው ከመጣዴ በፊት ማለት ነው። ያው እንደ ሀገራችን ከአንዱ እቃ ያንሸራተትን ወደ ምጣዱ ምናምን አናደርግም። ያው በአንድ ነው የምንጋግረው። በአንድ የወጣለት ማለት ነው። አንድ እና እንደዚህ በደንብ እያሰፋሁት ነው ዳር እስከ ዳር ስስና ወፍራም። እና እዚህ ጋር ደግሞ ጓደኛዬ አለች ማለት ነው። ያው ካሜራ ቀርጭ ስላት አንቺ ቀርጭ እኔ እሸልማለሁ ብላ ነው እዚህ ጋር እየሸለመች ያለችው። እንደምታውቂ አንቺ ቀርጭ እኔ ልሸልም ብላኝ ነው ማለት ነው። ካሜራው በስልክ ስለሆነ በአንድ እጄ ይዤ አይመቸኝም። እና እንደዚህ እያደረገች እየሸለመች ነው ማለት ነው። የሀገራችን ሽልም እንደዚህ እየሸለመች ነው ማለት ነው። እናንተም ሞክሩት ትወዱታላችሁ። እንደዚህ ሸልመን ከዛ ያው ቶሎ ወደ እሳቱ አላደርገውም ማለት ነው። ትንሽ ከድኜ አስቀምጠዋለሁ። ቀስቀስ ይላል በዛው እንደነፋ እንዲቀር ማለት ነው። አሁን ይሄ እሳት ላይ ከማድረጌ በፊት ነው እንደዚህ የምናደርገው ማለት ነው። እንደዚህ መልኩ አልቋል ሸልመን። አሁን ከድነዋለሁ ማለት ነው። ከዛ እንደ መብካት ሲል ይነፋል። እዚህ ጋር ቪዲዮውን ለማሳጠር አሁን ይሄ እሳቱ ላይ ጥጄው ያው ከስር በስሏል ማለት ነው። አሁን እንገለብጠዋለን ደግሞ ከስር ያለው በስሏል። አሁን ደግሞ ከላይ ማለት ነው። እንደዚህ ቂጡ የሚያምርዬ ሆኗል። ማሻአላ የሚያምር ሆኗል። አሁን ደግሞ ከላይ ያለው ይብሰል ማለት ነው
ውዶች። በጣም የሚያምር ዳቦ ነው የሆነው። ዳባችን በስሎ ወጥቶ አሁን እየቆረስኩት ነው ማለት ትኩስ ነው ገና ግን ትኩሱን ነው እየቆረስኩት ያለሁት እንደምታዩት ወዳው ማለት ነው። ግን የሚያምር ዳቦ ነው። ያው ሽልሙ ደግሞ ስለነፋ ነው የጠፋው። ከወደዳችሁት ላይክ ሰብስክራይብ አድርጉ፣ አበረታቱኝ። ላይቭም ጀምሬያለሁ ዘይሩኝ ማለት ነው። እንደዚህ አይነት ምርጥ ዳቦ ጋግሬያለሁ ማለት ነው። ውስጡ ፍትፍት ያለ መልኩም ያምራል በጣም። ከወደዳችሁት ሞክሩት ማለት ነው። ውስጡ ፍትፍት ያለ ነው። እንግዲህ የዛሬው ቪዲዮአችን ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሆንላችሁ። ከወደዳችሁት ሞክሩት። በጣም የሚያምር ፍትፍት ያለ ጣዕሙን በጣም ነው የሚጣፍጠው እላችኋለሁ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። መልካም ቆይታ ይሆንላችሁ ማለት ነው። እንደዚህ በትንሹ ቆርሼ አሁን ይሄንን ልንበላ ነው ማለት ነው። ምርጥ ዳቦ ነው የሆነው። ሞክሩት ከወደዳችሁት እና በጣም ያምራል፣ ጣዕሙም ይጣፍጣል። እንደዚህ እያረጋችሁ እየጋገራችሁ ብሉ ማለት ነው። በመዳም ቤትም ቢሆን መልካም ቆይታ ብያለሁ ውዶቼ። ደህና ሁኑ።